ህፃናት ቁጭ ብለው ስለሚመለከቱ እንዳንተ መሆን እንዲችሉ እስቲ አንዳንድ ነገር ንገራቸው እስቲ ያሳያቸው ያሳየ በመጀመሪያ ድሉ ስለተሰጠኝ አመሰግናለሁ ስለ ዩኒቨርሲቲያችን ውስጥ ያሉት ነገር ጠቅልዬ እነግራቸዋለሁ ግን ለጊዜው ከሶላር ሲስተማችን እንጀምር ሶላር ሲስተማችን ብዙ ክፍሎች አሉት እንደ ኮሜቶች ሜትሮይዶች አስቴሮይዶች ሰን እና ፕላኔቶች ብዙ ናቸው ለጊዜው ከሰን እንጀምር ሰን ከኮከቦች አንዷ ብትሆንም ትልቋ ብለን ልናስባት እንችላለን ግን ሌሎች ብዙ ትልልቆች እንደ ቪዋይ ኬኒስ ማጆሪስ አሉ ግን ሰን ትልቋ አይደለችም ከሰን ጋዞች ከሰን ደግሞ ከኮከቦች አብዛኛው ሞማይል ላይ ሃይድሮጅን ይበዛል ቀጥሎ በሁለተኛ ደረጃ ሂሊየም ትንሽ ደግሞ የሚወስዱት ሌሎች ጋዞች ይወስዱታል ማለት ነው በዋናነት አሁን ስለ ፕላኔቶች ነው የምናወራው ሶስት ዋና ክላሲፊኬሽኖች አሉ አንደኛው የሚባለው የመጀመሪያ ቴሬስትሪያል ወይም ኢነር ፕላኔት የሚባሉት ሜርኩሪ ቪነስ እርዝና ማርስ ናቸው በሳይዝ ደረጃ ሜርኩሪ ትንሿ ናት እንዲሁም ክሎሰስት ቱ ዘ ሰን የሆነችው ናት በጣም ስስ አትሞስፌር ስላላት አትሞስፌር ያላትም አይመስልም ሁለተኛ በሳይዝ ደግሞ ማርስ ናት የእርዝን ግማሽ ያክል ስትሆን ቀጥሎ ደግሞ ቬነስ አለ ቬነስ እና አርዝ ተቀራራቢ ሳይዝ አላቸው ግን አርዝ በዲያሜትር ስለምትሰፋ ከነዚህ ቴሬስትሪያል ፕላኔቶች ትልቁ ሆነች ተብሎ ይታሰባል ሌላ ደግሞ ጆቪያን ፕላኔት ወይም ጋሸስ ፕላኔት አውተር ፕላኔት በመባል የሚጠሩት እና ብዙ ጨረቃዎች ያላቸው ናቸው አብዛኛው ከጋዝ የተሰሩ ናቸው ተመሳሳይ የጋዝ ክምችት አላቸው ለምሳሌ ጁፒተርን ብቻ ብንወስድ ጁፒተር ላይ ኦክሲጅን አለ ሃይድሮጅን አለ ሃይድሮካርቦኖች አሉ ናይትሮጅን አለ ብዙ ጋዞች በጁፒተር አሉ የሌሎቹ ፕላኔቶችም ጋዛዊ አሰራር ያን ያክል የሚለይ አይደለም ከጁፒተር እንጀምር ጁፒተር ትልቁ ሲሆን እዚህ ላይ ለንመለከተው እንችላለን በዚያ አካባቢ ላይ ዘ ግሬት ሬድ ስፖት የሚባል ጠሮ ንፋስ አለ ወይም ቶሬን ሂሪኬን አለ ይሄ ጠሮ ንፋስ ኃይለኛ ከመሆኑ የተነሳ ማንኛውም መንኮራኮር ወደዛ ቢላክ ሊቀመጥ አይችልም ፈጣን ነው ቀጥሎ ሳተርን ዋልታው አካባቢ ላይ ሄክሳጎን ቅርጽ ያለው ክፍል ሲኖራት በውስጥ ደግሞ 322 እስከ 25 ኪሎ ሜትር በሰዓት የሚሮጥ ጠሮ ንፋስ አለ ኡራነስ ጠሮ ንፋሶች የለዋትም እንዲሁም ሁሉም ሪንግ ቢኖራቸው ሳተርን ብቻ ይታያል ለሌሎቹ ግን አይለይም እንዲሁም አብዛኞቹ ከ7 እስከ 9 ሲኖሩ የኡራነስ ደግሞ ብዛቱ ይለያል እንዲሁ 13 ሪንጎች ነው ሌላ ደግሞ የኡራነስ ላይ የሚያረጋት የአብዛኛዎቹ ሪንጎች እንደዚህ የተጋደመ ነው ግን ያው ቨርቲካል የሆነ አሰራር ነው ያለው እንዲሁም ኡራነስን ደግሞ ምንም አይነት የጠሮ ንፋስ የላትም እንዲሁም ኮልድ ናት ከኔፕቱን በላይ ኮልድ ትሆናለች ምክንያቱም ጋዟ ሙቀት የማያስተላልፍ ስለሆነ የኡራነስ በዚህ ምክንያት ቀዝቃዛ ሆናለች ኔፕቱን ደግሞ በደረጃ በቅዝቃዜ ሳይሆን በጠሮ ንፋሶች ብዛት ምንም እንኳን ኃይለኛ ጠሮ ንፋስ እንደ ግሬት ሬድ ስፖት ባይኖረውም ልክ ጁፒተር ባለበት አካባቢ የራሱ የሆነ አነስ ያለ ከነሳተርና ከጁፒተር ያለ ጠሮ ንፋስ አለው ሌሎች ደግሞ ብዙ ጠሮ ንፋሶች አሉት ልዩነታቸው የነዚህ ዋና ትልልቅ ጠሮ ንፋሶችና ሌሎች ጠሮ ንፋሶች እነዚህ የጁፒተር የሳተርና የኔፕቱን ዋናዎቹ ከብዙ ሚሊዮን ዓመታት ተፈጥሮ አሁን በመዞር ላይ ያሉ ናቸው ሌሎቹ ግን ልክ እንደ አርዝ ላይ እንደሚፈጠሩት ሊጣፉ ይችላሉ ብዙ ጊዜ እድሜ የላቸውም ማለት ነው ሌላ የመጨረሻው ደግሞ ዱዋርፍ ፕላኔት የሚባሉት ናቸው እዚህ ላይ የተጠቀሰው ፕሉቶ ነው ግን ሌሎቹ ሲሪስ ሃውሜያ ሜኪማኪና እንዲሁም በቅርቡ የመጣው ኤሪ ነው ፕሉቶ ያው የታወቀ ነው ብዙዎችን ልናቀው እንችላለን በተጨማሪም እዚህ ጋር ሀርት የሚመስል የልብ ቅርጽ ያለው ክፍል አለው እንዲሁ ቀጥሎ ያለው ደግሞ ሲሪስ ነው ሲሪስ ለየት የሚያደርገው መጨረሻ አካባቢ የሚገኝ አይደለም ጁፒተርና ማርስ ላይ መካከል አስተሮይድ ቤልት የሚዞር አለ እዛ አስተሮይድ ቤልት ውስጥ ሲሪስ የሚባለው እናገኘዋለን አስተሮይድ ልንለው አንችልም ምክንያቱም ሰርኩላር ቅርጽ ስላለው ወደ ፕላኔትነት እንዲታሰብ ተደርጓል ቀጥሎ ደግሞ ያለው ሃውሜያ ነው ትንሽ ሁለት ጨረቃዎች አሉት የራሱ የሆነ ፕሉቶ ግን 5 አሉት እንዲሁም ሃውሜያ የሚባለው ጨረቃ አትሞስፌር የለውም ወይም ትስስ ነው አትሞስፌር ያለው ነው ይታሰባል
ኤኪማክ የተባለው ፕላኔት ደግሞ ጫፉ ላይ ክብ የሆነ ቅርጽ አለው ደቡቡ ላይ ግን የለውም ይሄ የጂኦሎጂካል አሰራሩ ለየት መሆኑን ያመለክተናል የመጨረሻው ፕላኔት ኤሪ ነው ከሁሉም ትንሿ ፕላኔት ናት ከሲሪስ ጋር በሳይዝ ያን ያክል የምትበልጥም ወይም የምታንስም አይደለችም ተቀራናቢ ናቸው ሌላም በፕሉቶ ላይ የሚያደርገው የፕሉቶ እድሜ 200 በአንድ አመት 250 የእርዝ 250 አመት እኩል ይሆናል ማለት ነው የአሜሪካን ታሪክ ባጭሩ የፕሉቶ አንድ አመት ብለን መጥቀስ እንችላለን እንዲሁም ሌላ ደግሞ ሞራል ያስፈልገዋል በጣም ይገርማል ዶክተር ጌታቸው ታላቅ ሳይንቲስት ነው በሳውዝ አፍሪካ ሚሰራ ታላቅ ኢትዮጵያዊ ሳይንቲስት እዚህ በመካከላችን ይገኛል ስለዚህ ህፃን ምን ትላለ ዶክተር እስቲ በጣም እነዚህ ያሉ ኢትዮጵያውያን ህፃናት እየተፈጠሩ ነውና ለኢትዮጵያ ትልቅ ተስፋ አላቸው ብለን እናምናለን አንድ ሐሳብ ተሰጥና መደምደሚያውን ቤት ለሚመለከቱት ህፃናት ምን መሆን እንዳለባቸው ተመክራቸዋለሽ እሺ ዶክተር እስቲ ምን ትላለህ ይሄን ስታይ ምን ተስፋ ጫረብ ከሳውዝ አፍሪካ መጣ ኢትዮጵያ መቅረት አላስመኝህም እንደዚህ ያሉ ሳይንቲስቶች ስታይ ኢትስ በጣም ገርሞኛል እውነት ለመናገር ማለት ነው በዚህ እድሜው አስትሮፊዚክስን እንደዚህ ዲቴል ማወቅ በጣም ይገርማልና ትልቅ ተስፋ አለን እንደ ስንጀምረው ለብቻችን የጀመርነውን አይደለንም ማለት ነው ካሁን በኋላ በጣም ትልቅ ተስፋ አለ እውነት እንደነዚህ አይነት ልጆችን ከአሁኑ ጀምሮ መኮትኮትና ማሳደግ በጣም አስፈላጊ ነው በያምናለሁ በጣም እናመሰግናለን እስቲ ስለ አንድሮሜዳ የምትነግረን ነገር አለ አንድሮሜዳን ታውቃታለህ አይደለ የኛም ፕሮግራም ርዕሱ ምንድነው አንድሮሜዳ በጄቲቪ አጨብጭቡለት ያ በጣም አንድሮሜዳ በጄቲቪ መጀመሪያ አንድሮሜዳ በጄቲቪን ስታይ ምን ተሰማ ደስ አለ ደስ ብሎኛል ጥሩ ነገር ነው ሲቀርብ የነበረው ለመጀመሪያ እንደማስተዋውሰው ከሆነ በርባሮስን ሲቀርብ ነበር የሰማሁት ወይም ብላክ ሆል የሚለው ነው ሌላስ ምን አየስቲ አስተዋውሰን ካያቸው ስለ ሰናይች ያለው ሌሎች ስለ ድራገን የሚቀርባል ከሌላ ደግሞ ከአርዝ ውጭ ህይወት ያለ ፓንዶራ በሚባል የሳተርንን የሚያክል ፕላኔት ፓንዶራ የሚባል ጨረቃ አለው እዛ ውስጥ ህይወት የሚመስል አለ ከፍተኛ ርዝመት ያላቸው ሰማያዊ ሰዎች አሉ ብዙ ነገር ነው ያው ለምጭሙለት አንድሮሜዳ ተመልካች ቤስት ተመልካቻችን ነው እስቲ ቤታቸው ለሚያዩ ህፃናት ባንተ እድሜ ያሉት ምን ታስተላልፍላቸዋለህ በደንብ ሳይንቲስቶች እንዲሆኑ እስቲ በደንብ ምከራቸው ፊልም ብቻ ዝም ብለው እንዳያዩ ማለት ነው እኔ ማስተላልፈው መልእክት የግድ እንደኔ የጠፈር ሳይንስ ላትወዱት ይችላልላችሁ ግን ማንኛውም ታለንት ቢኖራችሁ በዛ በትጋት መስራትና የምትችሉትን ነገር በጣም ይደነቃል ስለዚህ ባጭሩ የሚችለው ነገር ከቤተሰብ ድጋፍም ይሁን ከማንኛውም ሰው ድጋፍን በመጠቀም የተለያዩ ነገሮችን መስራት ስለምንችል በቃ ከቤተሰብ ጋርም ሊሆን ይችላል ብቻችንም ሊሆን ይችላል የምንችለውን መሞከር አለብን በእውነት አመስግኑልን ይሄን ህፃን ስለ አንድሮሜዳ የምትላቸው ነገር አለ ስለ ኢትዮጵያዊቷ ልዕልት እስቲ አንዳንድ ነገር በላቸውና መርሃ ግብራችን ይቀጥላል ክቡራና ክቡራት በጄቲቪ የሚተላለፍላችሁ ተወዳጁ አንድሮሜዳ የቴሌቪዥን መርሃ ግብር ነው ከጥቂት ቆይታ በኋላ እነዚህን ሰማያዊና አካላትን በተለያዩ ቴሌስኮፖችም እና ይሆናል እስቲ ስለ አንድሮሜዳ ግን ህፃን ሮቤል የሚያቀርብላችሁን እንድትመለከቱ ጋብዣቸዋለሁ እስቲ ስለ አንድሮሜዳ ስለ ካሲዮፒያ ትንሽ ነገር ተናገር ሰዎች በሰየማቸው መሰረት 88 ኮንስታሌሽኖች አሉት ሶስቱ የተሰየሙት በኢትዮጵያውያን ናቸው ስማቸውንም ሴፈስ አንድሮሜዳና ካሲዮፒያ ናቸው ታሪካቸውን ባጭሩ ለመግለጽ የኢትዮጵያ ንጉስ ሴፈስ ከንግስት ካሲዮፒያ እንዲሁም ከልዕልት አንድሮሜዳ ጋር ይኖሩ ነበር ካሲዮፒያ በጣም ቆንጆ ነበረች ግን በጣም ስለምትኩራራ ምን ትላለች ከኔፕቱን ወይም ከባህሩ አምላክ ልጆች በላይ ቆንጆ ነኝ ብላ መሟገትም ጀመረች ከዛ ይሄን ሲሰማ የባህሩ አምላክ ኔፕቱን ስለተናደደ የባህር አውሬ ላከባት ሴተስ በመባል ይጠራል ያ ኪንግደሙን እንዲያጠቃ ማለት ነው ከዛ ሴፈስ ደግሞ በኪንግደሙ ፋንታ አንድሮሜዳን አሳልፎ ሰጠ ከድንጋይ ጋር በሰንሰለት አሰራት ኮንስታሌሽኑም የሚያመለክተን የለም በሰንሰለት ተይዛ ነው የሚያስመስለው ከዛ ሌላ ደግሞ ፐርሰስ የሚባል እሱ በኢትዮጵያውያን ባይሰየምም ከክፍሉ ከታሪኩ ውስጥ አንድ የሆነ ነው ሜዱሳ የምትባልም ሌላ አለች ከዛ ደሟት ወደ ባህር ጠብ ሲል ወደ በራሪው ፈረስ ፔጋሶስ ተቀየረ ከዛም
ያን እየጋለበ መጥቶ ፐርሰስ አንድሮሜዳን አዳናት የሚባል አለ። እንዲሁም አንድሮሜዳን በኮንስታሌሽን ብቻ ላናገኛት እንችላለን። አንድሮሜዳ ጋላክሲ አለ። ምክንያቱም ልንገራችሁ ባጭሩ። መጀመሪያ ወደ አንድሮሜዳ ሲመለከቱ ነበሩ ኢትዮጵያውያኑ። ከዛም በቅርብ አካባቢ በምናልባት በርቀት ተራርቀው ሊገኙ ይችላሉ፣ ግን በሰማይ ስንመለከታቸው ተቀራርበው የሚገኙ ስለሚመስሉ በቅርብ ሲመለከቱ አንድሮሜዳ ጋላክሲን አዩት። እነዛን ጋላክሲ እሷንም አንድሮሜዳ ብለው ሰየሟት። ጋላክሲ የሚለው በቅርቡ የመጣ ነው እንጂ የተባለችው አንድሮሜዳ ኮከብ ነበር የተባለችው። በጣም ስለምታሸበርቅ ደግሞ ይሄ ነገር ይለያል እስኪ መርምረው ብለው ወደ ተለያዩ ፍልስፍናዎች ደርሰዋል ኢትዮጵያውያኑ ማለት ነው። ሌላው ደግሞ ስለ አንድሮሜዳ ባጭሩ ለመግለጽ የአንድሮሜዳ የሚልኪ ዌይ ሲስተር ጋላክሲ ናት። ሲስተር ጋላክሲ ማለት ጋላክሲው በዋና የሚፈጠረው በጋዝና በአቧራ ወይም በደስት ነው። ሌሎች ነገሮችም አንድ ላይ ሲደባለቁ ግራቪቴሽናል ባውንድ ሲስተሙ ጋላክሲን ይፈጥራሉ። ከሁለት እጥፍ ከሆነ ሁለት ጋላክሲዎችን ሲስተር ጋላክሲ የሚባሉት፣ በቂ መጠን ከሆነ አንድ፣ ከሁለት በላይ ከሆነ ጋላክሲ ክላስተርን ይፈጥራሉ። ሲስተር ጋላክሲዎች ሁሌ የሚጋጩ ጋላክሲዎች ናቸው። የሚልኪ ዌይና አንድሮሜዳም ከ4.5 ቢሊዮን ዓመት በኋላ ይጋጫሉ ተብሎ ይታሰባል። በጥልቀት አንድሮሜዳ ትበልጣለች። ስለዚህ ከጋዙና ከደስቱ ብዙን ለመፈጠር የወሰደችው አንድሮሜዳ ናት ማለት ነው። በጥልቀት አንድሮሜዳ ሚልኪ ዌይ ልበልጣት ትችላለች በዲያሜትርም ቢሆን። በጥልቀት ግን ትልቁ ጋላክሲ የሚባለው አይሲ 1101 የሚባል ጋላክሲ ነው። እሱን ከሌሎች ጋላክሲ ጋር ስናነጻጽረው ሚልኪ ዌይ እንደ ነጥብ ሆና ትታየናለች። አንድሮሜዳ እንደ ተለቀራለ ሜሲየር 87 ያለ አይሲ 1011 ያለ አይሲ 1101 ስንደርስ በጣም ትልቅ ጋላክሲ እናገኛለን። 320 ሜጋ ፓርስ ከመሬት ይርቃል። እንዲሁም አፔል 20 ጋላክሲ ውስጥ እናገኘዋለን ማለት ነው። ባጭሩ የአንድሮሜዳ ጋላክሲንም ሆነ ኮንስታሌሽን በኢትዮጵያውያኑ የተገኘ ነው። ስለዚህ ሁላችንም በዚህ መኩራት አለብን። እንዲሁም በሴፈስና በካሶፒያን ቢሆን እነሱ ሴፈስ ጋላክሲና ካሶፒያ ጋላክሲ ባይኖርም እንኳን በኮንስታሌሽኖችም ቢሆን መኩራት አለብን። እነሱ ያለ ቴሌስኮፕ እንደዚህ እንዳለው ካሜራ ሞባይል አልነበረም፣ መብራት አልነበረም፣ ይሄ ፎቅም አልነበረም። ዝም ብለው በአይናቸው የለዩት። ክብሩ ለኢትዮጵያውያኑ።